አንድ ጊዜ ምን ተደረገ መሰላችሁ? ሰው ነው የነገረኝ። ስብሰባ ላይ ስብሰባው ሰለቸው አሉ። ተማሪ እኮ ኃይለኛ ነው፣ የአስኮላ ተማሪ ነው። ስብሰባው ሲሰለቸው አላበቃ ሲል ምን እናድርጋለን አሉ። ዝም ብለን እናጨብጭባል። ከዚያ በኋላ ስለዚህ ጨብጨብ፣ ምክንያቱም ጨብጨብ፣ ከዚህ የተነሳ ጨብጨብ ተፈታ ስብሰባው ማለት ነው። እንግዲህ በእያንዳንዱ ንግግር ካጨበጨበ መጨበጥ የትኛው እንዳጨበጨበ ደግሞ አታውቀውም። ወረቀት ጽፈው ለካ እነሱ ተነጋግረው ጨርሰዋል። ስብሰባውን የሚመራው ሰውዬ እና ሲል ማጨብጨብ፣ ምክንያቱም ሲል ማጨብጨብ። ይሄ ሰዎችን አንድ መግዛት የሚቻለው ስሜታቸውን በማጥናት ነው የሚባለው። ግን ተንኮል እያስተማርኳችሁ ግን እንዳይሆን፣ ክርስቲያን እንደዚህ ማድረግ አይፈቀድም። ብዙ ጊዜ ለማስተማሪያ የሚመጡ ምሳሌዎችን ሰው እንዳለ ይወስዳቸዋል ይባላል፣ ነውር ነው። ስለዚህ ለምንድን ነው ይሄን ያመጣሁት? የሰው ልጅ የሚጨነቀው ስለምኑ ነው? ስለ ክብሩ ነው። ስለዚህ ክብር ወዳጅ ስለሆነ ስሜቱን አጥንተ በስሜቱ ማናደድ ትችላለህ፣ ማስደሰት ትችላለህ። አሁን ዲያቆናቱም እንደዚህ ነው የሚያደርጉት። ከተማ ላይ ያሉ ዲያቆናት አለቃውን ማናደድ ከፈለጉ እንደዚህ ስሜቱን ነው የሚጠቀሙት። ሴትና ቄስ አንድ ነው አካሄዱ በአጠቃላይ ማለት ነው። ማብሸቅ ከፈለገ ለምሳሌ አለቃው ዲያቆናት ሳይሳለሙ ሲቀሩ የሚበሽቀው ከሆነ አይሳለም፣ ያጠናል። መጀመሪያ ቆይ ሳይሳለም ይበነደዋል አይነደውም ይላል። ከዛ ያልተናደደው ያልተሳለመውን ዲያቆን ሲቆጥር ካየው እሱ ዝም ይላል። እሱ ሲመጣ የማይነሳ ሰው የሚያናድደው ከሆነ ቁጭ ይላል። መድኃኒቱ ግን መሆን የነበረበት አላየውም። ሳይሳለም ሲቀር እንዴት ነህ ማለት ዝም ብሎ፣ ሳይነሳም ሲቀር ደህና ነህ ማለት የዚያ ጊዜ የሚያደርገው ተንኮል ያልቅበታል ማለት። ስለዚህ አንድ ሰው ለስሜት አለመገዛት የሚባል ይሄን ሰዎች ስሜታችን እያጠኑ ይገዙናል ለክብር ተጨናቂ እንደሆነ እና እንደዚያ ስለሆነ የሰዎችን ክብር መጠበቅ አለብን ነው። ክርስቶስ በጣም የሚያስደንቀን ያለንን ክብር ሳይሆን የሌለንን ክብር ሳይቀር ይጠብቃል።